Hi everyone, how's it going? እንኳን ወደ ዴቱ ትምህርት በሰላም መጣችሁ። አሁን የተጠቀምኩት እንግሊዘኛ ዴይ 1 ላይ ሰላምታ አሰጣጥ ላይ ያስተማርኩትን ነው። በዛሬው ትምህርታችን ደግሞ talking about ourselves ወይም ስለራሳችን በእንግሊዘኛ ማውራት እናያለን። ዴይ 1 ያላያችሁ ካላችሁ እና ለእንግሊዘኛ ገና ጀማሪ ከሆናችሁ ይህን ቪዲዮ እዚህ ጋር አቋርጣችሁ ቀጥታ ዴይ 1 እንድትከታተሉ እመክራችኋለሁ። የዚህ ቪዲዮ እና በአጠቃላይ የ30 ቀን ትምህርቱ ዓላማ ሁላችሁም መሰረታዊ የእንግሊዘኛ ቋንቋ ክህሎት እንዲኖራችሁ ማድረግ ነው። ስለዚህ ይህን ቪዲዮ አይታችሁ ስትጨርሱ አሁን ካላችሁበት ደረጃ አንድ ደረጃ ከፍ እንድትሉ ፈልጋለሁ። ዛሬም እንደተለመደ በቪዲዮ መጨረሻ የተማራችሁበትን የምትለማመዱበት ፈተና ወይም ጥያቄ ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። ቪዲዮውን ደግሞ ላይክ በማድረግ ላልደረሳቸው ሁሉ አድርሱ። አሁን ቀጥታ ወደ ትምህርታችን እንሄዳለን። መልካም ጊዜ። ስለራሳችን ስንናገር አብዛኛውን ጊዜ እነዚህን 5 ነገሮች እንናገራለን። መጀመሪያ ላይ የምናየው ኔም፣ ኤጅ፣ ካንትሪ የሚለው ነው። ስም፣ እድሜና ያለንበት ሀገር ወይም የመጣንበት የተወለድንበት ሀገር ማለት ነው። በመቀጠል ጃብስ ወይም ስለ ምንሰራው ስራ ስለ ሙያችን እናወራለን። በመቀጠል ፐርሰናሊቲ ወይም ስለ ስብዕናችን እናገራለን። በመቀጠል ደግሞ ሆቢስ ወይም በትርፍ ጊዜ የምናደርጋቸው ነገሮችን እናወራለን። በመጨረሻም ድሪምስ ወይም ስለ ህልማችን ስለ ወደፊቱ ማለት ነው እንናገራለን። ስለዚህ ዛሬ የምናየው እነዚህን 5ቱን ነገሮች ነው ማለት ነው። ከመጀመሪያው እንጀምራለን። ኔም፣ ኤጅ and country ስማችንን፣ እድሜያችንን እና ሀገራችንን። ከስማችን እንጀምር። What's your name? ጥያቄው የሚሆነው ይሄ ነው። What's your name? በባለፈው በዴይ 1 ላይ አይተነዋል። ስምህ ማን ነው ወይም ስምሽ ማን ነው? ሁለቱም What's your name በማለት መጠየቅ እንችላለን። What's your name? እዚህ ጋር ስምህ ስለሚል ለወንድ ነው የተጠየቀው። ስለዚህ my name is Abel. My name is Abel. My name is Abel. አቤል እባላለሁ። ሌላኛው ደግሞ What is your nickname? ከቅድሙ የጨመርነው ኒክ የምትለውን ብቻ ነው። What's your nickname? What's your nickname? ቅጽል ስምህ ማን ነው ወይም ቅጽል ስምሽ ማን ነው? ሁለቱንም What's your nickname በማለት መጠየቅ እንችላለን። እዚህ ጋር ግን ለወንድ ነው የተጠየቀው። ስለዚህ my nickname is Bobby. ቅድም ስናይ my name is አቤል ነው የሚለው። አሁንም my nick ብቻ የምትለዋን የጨመርነው ኒክ የምትለዋን በማስገባት ብቻ ስሙን ይናገራል ማለት ነው። ስለዚህ my nickname is Bobby. My nickname is Bobby. ቅጽል ስሜ ባቢ ነው። በመቀጠል እድሜ ስንጠይቅ How old are you? How old are you? How old are you? ስንት ዓመት ነው? ስንት ዓመትሽ ነው? ለሁለቱም ጾታ የምንጠቀመው ይሄንን ንግግር ነው። መልሱም የሆነው am 26 ከሆነ am ብለን እንጀምራለን። በመቀጠል እድሜያችንን 26 27 እያለ ይሄዳል ማለት ነው። 30 ከሆነ 30 እያለ መናገር ነው ማለት ነው። ሌላኛው ጥያቄ ስለ ሀገር ስናነሳ Where are you from? Where are you from?
where are you from? ከየት ነው የመጣኸው? ከየት ነው የመጣሽው? ለሁለቱም ጾታ አሁንም ይሄንን ጥያቄ ነው የምንጠቀመው። I'm from Ethiopia. I'm from Ethiopia. I'm from Ethiopia. የመጣሁት ከኢትዮጵያ ነው። ስለዚህ I'm from ብለን ሀገሩን መጥቀስ ነው ማለት ነው። በመቀጠል where do you live? Where do you live? Where do you live? የት ነው የምትኖረው? የት ነው የምትኖሪው? ለሁለቱም ጾታ ይሄንን እንጠይቃለን። ለመመለስ ደግሞ I live in Dubai. I live in Dubai. I live in Dubai. የምኖረው ዱባይ ነው። ስለዚህ ሌላ ሀገር ምንኖር ከሆነ I live in ብለን ሀገሩን መቀጠል ነው ማለት ነው። ሌላኛው ጥያቄ when is your birthday? ልደትህ መቼ ነው? ልደትሽ መቼ ነው? when is your birthday? when is your birthday? ወደ መልሱ ስንሄድ my birthday is ብለን እንጀምራለን on May 21st በውጮቹ ማለት ነው። my birthday is on May 21st. My birthday is on May 21st. በኢትዮጵያ ስናደርገው ደግሞ ቀኑ ይለዋወጣል። ልደቴ መጋቢት 12 ነው። ስለዚህ በውጮችና በእኛ አቆጣጠር ቀናቶቹ ይቀያየራሉ። እሱን ካላንደር ላይ ማየት እንችላለን። በመቀጠል ካላንደር ላይ አይተን ወደ ውጮች መቀየር ነው ማለት ነው። ሌላኛው በዚሁ ማየት የሚገባን ጥያቄ ደግሞ ስልክ ቁጥር ስንለዋወጥ የምንናገረው ንግግሮች ነው። ስለዚህ can I have your number? Can I have your number? Can I have your number? ቁጥርህን ትሰጠኛለህ ወይም ቁጥርሽን ትሰጭኛለሽ። ለሁለቱም ጾታ እንጠቀመዋለን። መልሱ ደግሞ sure it's ብለን ቁጥሩን መቀጠል ነው ማለት ነው። ለምሳሌ ይሄ 4 4 2 ብሎ ነው የሚጀምረው። it's 4 4 2 እያለ ቁጥራችንን መጨረስ ነው ማለት ነው። እያንዳንዱን ቁጥሮች ለየብቻቸው እየጠራን መጨረስ እንችላለን። ስለዚህ ሹር የምትለዋ እሺ የምትለዋን ትገልጻለች ማለት ነው። ከፈለግንኛ ኦኬ ብለን መቀጠል እንችላለን። sure it's 4 4 2 ወይም ደግሞ ኦኬ it's 4 4 2 እያለን መጠቀም እንችላለን። አሁን የተማርነውን ጠቅለል ስናደርገው ስማችንን ለመናገር ምን ብለን እንጀምራለን? ንግግራችንን my name is ብለን ስማችንን እንቀጥላለን። ቅጽል ስም ለመናገር ስንፈልግ ኒክ የምትለዋን ብቻ እናስገባለን። my nickname is ይቀጥላል ስማችን። ሌላው እድሜያችንን ያየነው እድሜያችንን ለመናገር am የምትለዋን ብቻ ነው የምንጠቀመው። am ብለን እድሜያችንን መናገር። ከየት ነው የመጣችሁት የሚባለውን ለመመለስ ደግሞ am from የምትለዋን መጨመር ነው። am from Ethiopia. am from የሆነ ሀገር ብለን መቀጠል ነው። የምንኖርበትን ለመግለጽ ደግሞ I live in US ከሆነ US፣ ካናዳ ከሆነ ደግሞ ካናዳ። I live in ብለን ሀገሩን መጥቀስ። ልደታችንን ለመናገር ደግሞ my birthday is on በውጮች ወሩን ገልጸን ከዛ ቀኑን መጥቀስ። በመጨረሻም ስልካችንን ከተጠየቅን sure ብለን it's በመቀጠል ቁጥሮችን መዘርዘር ማለት ነው። ስለዚህ ባጭሩ ስለራሳችን እነዚህ ነገሮች መግለጽ እንችላለን ማለት ነው በእነዚህ ንግግሮች። በመቀጠል ስለ jobs
ወይም ስራችንን ሙያችንን እንዴት እንገልጻለን? ለመጀመሪያው ሰዎች ምን ብለው እንደሚጠይቁን ወይም እኛ ምን ብለን እንደምንጠይቃቸው እንያ። ስራሽ ምንድነው ወይም ስራ ምንድነው ብንባል ለመጠየቅ what do you do? what do you do? what do you do? ምንድነው የምትሰራው? ምንድነው የምትሰሪው? እዚህ ጋር ለሴት ነው የተጠየቀው። መልሱን ስናይ ቤት ውስጥ ምን ሰራ ከሆነ I work as a housemaid. I work as a housemaid. I work as a housemaid. housemaid የሚለው የቤት ሰራተኛ ይሆናል ማለት ነው ትርጉሙ ቀጥታ። ስለዚህ በቀይ የተደረገው I work as a የሚለው ንግግር እናስቀድምና ምን ሰራውን ስራ መጨረሻ ላይ እንገልጻለን ማለት ነው። በተመሳሳይ ሁኔታ ስራ ምንድነው ወይም ስራሽ ምንድነው ብለን ምን ጠይቅበት ሁለተኛው አማራጭ what's your job? job ስራ ነው ብለናል። what's your job? what's your job ልንባል እንችላለን። መልሱን ስናየው ደግሞ ይሄም እንደቀድሙ አማራጭ ነው። የቀድሙን ራሱን መጠቀም እንችላለን። ሁለተኛው አማራጫችን ደግሞ ቀላሉ ማለት ነው am a ብለን ምን ሰራውን ስራ መናገር። ለምሳሌ እዚህ ጋር am a taxi driver. am a taxi driver. am a taxi driver. የታክሲ ሹፌር ነኝ። ስራ ከሌለን ደግሞ ይሄ ንግግር መጠቀም እንችላለን። ለጊዜው ስራ የለኝም ለማለት am currently unemployed. am currently unemployed. am currently unemployed. currently ማለት ለጊዜው ማለት ነው። በዚህ ሰዓት በጊዜው ማለት ነው። unemployed ማለት ደግሞ ስራ የሌለው ሰው ነው። ስለዚህ ስራ የለኝም በሰዓቱ ስራ የለኝም ለማለት am currently unemployed ማለት እንችላለን። ሌላኛው ንግግር ደግሞ ስራ እየፈለኩኝ ነው የሚለው ነው። am looking for a job. job ማለት ስራ ነው ብለናል። looking for ማለት ደግሞ መፈለግ ማለት ነው። am looking for a job. am looking for a job ስራ እያፈላለኩ ነው ገና እንደማለት ነው። ሌላኛው ደግሞ ነጋዴ ከሆነን ወይም የራሳችንን ቢዝነስ ምን ሰራ ከሆነ I run my own business. I run my own business. I run my own business. የራሴን ስራ ነው የምሰራው ማለት እንችላለን ማለት ነው። ስለዚህ አሁን ያየናቸው ንግግሮች እነዚህ ሁለቱ ናቸው። ስራ ካለን ማለት ነው ስራችንን ምን ገልጽባቸው ቀላል መንገዶች ናቸው። ብዙ አይነት መንገዶች ይኖራሉ፣ ነገር ግን በቀላሉ እነዚህን መጠቀም እንችላለን። am a ብለን ስራችንን መግለጽ፣ ሙያችንን መግለጽ ወይም ደግሞ I work as a ብለን ምን ሰራውን ስራ መግለጽ። አንዱን ከሁለቱ አንዱን ብንይዝ በቂ ነው። ሌላኛው የምናየው ስዕብናችንን ምንገልጽበት መንገዶች ናቸው። መጀመሪያ ጥያቄውን ስናይ how do you describe your personality? how do you describe your personality? how do you describe your personality? ስዕብናህን እንዴት ትገልጸዋለህ? እንዴት ትገልጫዋለሽ? ወይም ምን አይነት ሰው ነህ? ምን አይነት ሰው ነሽ? የሚለው ጥያቄ ማለት ነው። አይን አፋር ነኝ ይላል። አይን አፋር ከሆነን am quite shy. am quite shy. am quite shy. አይን አፋር ነኝ። shy ማለት አይን አፋር ማለት ነው። ባጭሩ am shy ማለትም እንችላለን። ነገር ግን ንግግራችንን ለማሳመር am quite shy ብንል የተሻለ ነው።
ሌላው ልንመልሳቸው ምንችላቸውን የተለመዱ ንግግሮችን እናያቸው። ተግባቢ ነኝ ማለት ከፈለግን am easy going am easy going am easy going ተግባቢ ሰው ነኝ ማለት ነው። ሌላው ደግሞ ቀልደኛ ነኝ ማለት ከፈለግን am pretty funny am pretty funny I'm pretty funny funny ማለት አሁንም ቀልደኛ ነው። pretty የሚለው ለማሳመር የገባ ንግግሩን ለማሳመር የገባ ነው። am funny ማለት እንችላለን። ነገር ግን I'm pretty funny ካልን ጥሩ ይሆናል ማለት ነው። ሌላኛው am hard working የሚለው ነው። ጠንካራ ሰራተኛ ነኝ ወይም ስራዬን በደንብ አድርጌ እሰራለሁ የሚለውን ለሰዎች ማሳወቅ ከፈለግን am hard working ማለት እንችላለን። ስለዚህ በአጭሩ ስብዕናችንን ለመግለጽ am የምትለውን ነገር አስቀድመን ስብዕናችንን መግለጽ ነው ማለት ነው። ሌላኛው በመቀጠል የምናየው hobbies ወይም በትርፍ ጊዜያችን የምናደርጋቸው ነገሮች። ጥያቄውን ስናይ what are your hobbies? What are your hobbies? What are your hobbies? በትርፍ ጊዜ ምን ታደርጋለህ ወይም በትርፍ ጊዜ ምን ማድረግ ያስደስታል? ለሴቶችም ይሆናል። በትርፍ ጊዜሽ ምን ማድረግ ያስደስትሻል? መልሱን ብናይ I enjoy watching Amharic movies. አማርኛ ፊልም ማየት ያስደስተኛል ወይም በትርፍ ጊዜ የማደርገው አማርኛ ፊልም ማየት ነው እንደማለት ነው። I enjoy ማለት የሚያስደስተኝ ማለት ነው። watching ማየት Amharic movies አማርኛ ፊልሞችን ማለት ነው። ስለዚህ I enjoy ብለን የሚያስደስተንን ድርጊት መግለጽ እንችላለን። ሌላኛው ሰዎች ይህን ጥያቄ ሊጠይቁበት የሚችሉበት ሌላው ንግግር what do you like to do in your free time? What do you like to do in your free time? What do you like to do in your free time? Free time ማለት ትርፍ ጊዜ ማለት ነው። በዛ ጊዜ ምንድነው ማድረግ የሚያስደስትህ ማለት ነው። ስለዚህ ተመሳሳይ ነው ከቅድሙ ጋር። ሁለቱንም ንግግር መጠቀም እንችላለን። ሰዎችም ሊጠቀሙብን ይችላሉ ማለት ነው። መልሱ ግን ተመሳሳይ ነው። I enjoy reading books. መጽሐፍ ማንበብ ያስደስተኛል ማለት ነው። I enjoy ማለት ያስደስተኛል የሚለውን ይገልጻል። reading books ደግሞ መጽሐፍ ማንበብ ማለት ነው። ስለዚህ I enjoy reading books ብለን መመለስ እንችላለን ማለት ነው። ሌላው ደግሞ የምንመልስበት መንገድ ለቅድሙ ለተመሳሳዩ ጥያቄ ማለት ነው። I like ብለን መጀመር እንችላለን። I like playing video games. I like playing video games. I like playing video games. የቪዲዮ ጌሞችን መጫወት ያስደስተኛል። ስለዚህ ሁለቱንም መጠቀም እንችላለን። ሌላኛው ደግሞ ሶስተኛው መጠቀም የምንችለው I love ብለን መጀመር እንችላለን። I love ለምሳሌ listening to music. I love listening to music. I love listening to music. ሙዚቃ ማዳመጥ እወዳለሁ ወይም ሙዚቃ ማዳመጥ ያስደስተኛል በትርፍ ጊዜ የማደርገው ይሄንን ነው እያለን ነው። ስለዚህ በአጭሩ እነዚህ ሶስቱን ቀላል መንገዶች መጠቀም እንችላለን። I enjoy, I like, I love። እነዚህን በመጠቀም መጨረሻ ላይ የምንወዳቸውን ወይም ማድረግ የሚያስደስቱንን ነገሮች መቀጠል ነው ማለት ነው ከነዚህ ንግግሮች በኋላ።
መጨረሻ ላይ የምናየው ስለ ህልማችን፣ ስለ ወደፊት ህልማችን ወይም ስለ ድሪምስ ነው ማለት ነው። የምንጠየቀው ጥያቄ ወይም የምንጠይቀው ጥያቄ የሚሆነው ዋትስ ዩር ድሪም? ዋትስ ዩር ድሪም? ዋትስ ዩር ድሪም? ህልም ምንድን ነው? ህልምሽ ምንድን ነው? ማይ ድሪም ኢዝ ቱ ስታርት ማይ ኦውን ቢዝነስ። ህልሜ የራሴን ቢዝነስ መጀመር ነው። ማይ ድሪም ኢዝ ማለት ህልሜ። በመቀጠል ህልማችንን እንቀጥላለን። ቱ ስታርት ማይ ኦውን ቢዝነስ። ቱ ስታርት ማለት መጀመር ማለት ነው። ማይ ኦውን ማለት የራሴ ማለት ነው። ቢዝነስ ነው ማለት ነው። ስለዚህ ማይ ድሪም ኢዝ ቱ ስታርት ማይ ኦውን ቢዝነስ። የራሴን ቢዝነስ መጀመር ህልሜ ነው። ሌላው ደግሞ ማይ ድሪም ኢዝ ቱ ቢካም አ ሞዴል። አሁን የሆነ ሙያ ወይም የሆነ ነገር መሆን ከፈለግን ራሳችን ማለት ነው፣ ድርጊት ሳይሆን ራሳችን መሆን የምንፈልገው ህልም ከሆነ ይሄን ንግግር እንጠቀማለን ማለት ነው። ለምሳሌ ህልሜ ሞዴል መሆን ነው። ማይ ድሪም ኢዝ ቱ ቢካም አ ሞዴል። ሌላኛው ምሳሌ ደግሞ ማይ ቢገስት ድሪም ኢዝ ቱ ባይ አ ሃውስ። ትልቁ ህልሜ ቤት መግዛት ነው። እዚህ ጋር ማይ ቢገስት ድሪም ኢዝ ማለት ትልቁ ህልሜ እያለን ነው። እዚህ ጋር የጨመርነው ቢገስት የምትለዋን ነው። ትልቁ የሚለውን ይገልጻል ማለት ነው። ማይ ቢገስት ድሪም ኢዝ ቱ ባይ አ ሃውስ። ሃውስ ማለት ቤት ነው። ቱ ባይ ማለት መግዛት ነው ማለት ነው። ማይ ቢገስት ድሪም ኢዝ ቱ ባይ አ ሃውስ። ሌላኛው የአብዛኞቻችን ህልም የሚሆነው ደግሞ ማይ ድሪም ኢዝ ቱ ትራቭል ደ ወርልድ። ህልሜ ዓለምን መዞር ነው ወይም መጎብኘት ማለት ነው። ማይ ድሪም ኢዝ ቱ ትራቭል ደ ወርልድ። ስለዚህ ህልማችንን ለመግለጽ እነዚህን ሁለት ንግግሮች በቀላሉ መጠቀም እንችላለን። የመጀመሪያው ማይ ድሪም ኢዝ ቱ ብለን የምንፈልገውን ድርጊት ማለት ነው፣ ቤት መግዛት፣ ዓለምን መዞር፣ የራሳችንን ቢዝነስ መጀመር ያልናቸው ድርጊቶች ናቸው ማለት ነው። ራሳችን መሆን የምንፈልገው ነገር ከሆነ ደግሞ ማይ ድሪም ኢዝ ቱ ብለን ቢካም የምትለዋን መጨመር ነው ማለት ነው። ቢካም ማለት መሆን ማለት ነው። መሆን የምንፈልገው ብለን መግለጽ ነው ማለት ነው፣ መሆን የምንፈልገውን ነገር። ስለዚህ በዚህ መልኩ ህልማችንን ደግሞ መግለጽ እንችላለን። አሁን የምንሄደው ወደ ቴስት ይሆናል ማለት ነው፣ ወይም ወደ ፈተና ይሆናል። የዛሬው ፈተና የሚሆነው ከባለፈው የተለየ ነው፣ ምርጫ አይደለም። እነዚህ 5 ጥያቄዎች ናቸው የሚሆኑት። የመጀመሪያው ስማችሁን በእንግሊዘኛ ማስተዋወቅ፣ ሁለተኛው እድሜያችሁን በእንግሊዘኛ ማስተዋወቅ፣ ሶስተኛው የት እንደምትኖሩ በእንግሊዘኛ ማስተዋወቅ፣ አራተኛ ስራችሁን በእንግሊዘኛ ማስተዋወቅ፣ አምስተኛ በትርፍ ጊዜያችሁ ማድረግ የምትወዱትን ነገር በእንግሊዘኛ ማስተዋወቅ ወይም መናገር ማለት ነው። እስካሁን የተማርናቸው ናቸው እነዚህ። ራሳችንን ለሰዎች ለማስተዋወቅ በጣም ወሳኝ የምላቸውን 5 ነገሮች ነው እዚህ ጋር የጻፍኩላችሁ። ስለዚህ አሁን ከተማርናቸው ንግግሮች ውስጥ መርጠን አንድ እየመረጠ ማለት ነው ከሁሉም ላይ በመጠቀም ይሄንን እንመልሳለን ማለት ነው። አሁን ረስታችሁት ሊሆን ይችላል። ወደኋላ ከምትመለሱ ምን እናደርጋለን? ከኔ እንጀምራለን ማለት ነው። ስለዚህ እኔ እነዚህን 5ቱን ነገሮች በራሴ ማለት ነው ስሜን፣ እድሜን፣ የት እንደምኖር፣ ስራዬን እና በትርፍ ጊዜ ማድረግ የምወደውን ነገር 5ቱንም እዚህ ጋር ነግራችኋለሁ። እኔ በሰራሁት ወይም እኔ ባስቀመጥኩት መሰረት ተከትላችሁ የራሳችሁን
መሙላት ትችላላችሁ ማለት ነው። ስለዚህ ሁላችሁም ኮሜንት ላይ እኔ በሰራሁት መንገድ እንደምትጽፉ እንደምትሞሉ እና ራሳችሁን እንደምታስተዋውቁ እርግጠኛ ነኝ። ስለዚህ እኔ ልጀምር። የመጀመሪያው አንደኛ ማለት ነው ስሜን የሚሆነው ስሜን ለመናገር my name is ብዬ ጀምራለሁ። በቀይ በቀይ ያለው ነገር የማይቀየር ነገር ነው። ለሁላችንም አብረን የምንጠቀመው ንግግር ነው። መጨረሻ ላይ በጥቁሩ ያለው ደግሞ የራሴ ኢንፎርሜሽን ነው ማለት ነው። ስለዚህ my name is እፀ ህይወት my name is እፀ ህይወት የኔ ስም እፀ ህይወት ነው። ሁለተኛ ጥያቄ እድሜ ነው። am ብዬ ጀምራለሁ። በመቀጠል እድሜን 25 am 25 25 ዓመቴ ነው። ሶስተኛ የምኖርበትን ሀገር I live in Ethiopia I live in Ethiopia የምኖረው ኢትዮጵያ ውስጥ ነው። አራተኛ ስራዬ am a content creator am a content creator ኮንቴንቶችን ክሬት እያደረኩኝ እንደዚህ ቪዲዮዎችን እሰራለሁ አቀርባለሁ ማለት ነው። አምስተኛ ማድረግ የምወደው ነገር I enjoy የሚለውን መርጫለሁ ለመጠቀም። እናንተ I like I love ብላችሁ መግለጽ ትችላላችሁ። I enjoy watching Korean dramas የኮሪያ ፊልሞችን ማየት ያስደስተኛል ወይም በትርፍ ጊዜ የኮሪያ ድራማዎችን አያለው ማለት ነው። ስለዚህ እነዚህ አምስቱ የራሴ መረጃዎች ናቸው ያስተዋወቅኩት ማለት ነው። ስለዚህ እናንተም ስማችሁን፣ እድሜያችሁን፣ አሁን የምትኖሩበትን ሀገር፣ እየሰራችሁ ያላችሁትን ስራ፣ በመቀጠል ደግሞ ማድረግ የሚያስደስታችሁን ነገር አስቀምጡልኝ ማለት ነው። ምናልባት ልትቸገሩ የምትችሉት ስራችሁን ወይም ደግሞ ማድረግ የሚያስደስታችሁ ነገር በእንግሊዘኛ መግለጽ ከተቸገራችሁ በአማርኛ ታስቀምጡልኝና እኔ የሱን እንግሊዘኛ ትርጉም ነግራችኋለሁ። በመቀጠል አስተካክላችሁ በእንግሊዘኛ ትጽፋላችሁ ማለት ነው። ስለዚህ ሁላችሁም ሳትፈሩ ኮሜንት ላይ ሞክሩ። የተሳሳታችሁትን ደግሞ እኔ አስተካክልላችኋለሁ፣ ችግር የለውም። ይሄንን መጻፍ ብቻ ሳይሆን በማውራት ተለማመዱት ማለት ነው። እነዚህን አምስቱን ነገሮች ከጻፋችሁት በኋላ እዛው ተለማመዱት። My name is እፀ ህይወት I'm 25 I live in Ethiopia I'm a content creator I enjoy watching Korean dramas እንዲህ ያላችሁ ተለማመዱት። ካልተለማመዳችሁ ዕውቀቱ ነው የሚቀርባችሁ ማለት ነው። እኔ ደግሞ እንደዛ እንዲሆንባችሁ አልፈልግም፣ እንድትለምዱት ነው የምፈልገው። ስለዚህ ኮሜንት ላይ ትጽፉታላችሁ። የተበላሸ ነገር ካለ አስተካክላችኋለሁ፣ ካልተበላሸ ትክክል ነው አሪፍ ነው ላችኋለሁ። እሱን ትለማመዳላችሁ ማለት ነው። ስለዚህ የዴቱ ወይም የቀን 2 ትምህርታችንን እዚህ ጋር እናበቃለን። በዴይ 3 የምንማረው talking about likes and dislikes ወይም ደግሞ ምንወደውን ነገርና ምንጠላውን ነገር እንዴት እንደምንገልጽ ይሆናል። እሱን ቪዲዮ ደግሞ አርብ የሚለቀቅ ይሆናል። ስለዚህ አርብ እንገናኝ። ይሄንን ግን አርብ ስንገናኝ ችላችሁ መሆን አለበት። ኮሜንት ስር ሌላ ነገር እንድትጽፉ አልፈልግም፣ አስተያየታችሁ እንድትጽፉ አልፈልግም። እነዚህን 5 ነገሮች እንድታስቀምጡ ነው የምፈልገው። እናንተ የምትሰጡት አስተያየት በእርግጥ በጣም ደስ ይለኛል፣ ያበረታታኛል። ነገር ግን ያስተማርኩትን ደግሞ ተረድታችሁት በተግባር ቀየራችሁት ሳይ ነው የበለጠ ደስ የሚለኝ። ስለዚህ ኮሜንት ላይ እነዚህን 5 ነገሮች ብቻ ጻፉልኝ። በዴይ 3 ትምህርት እንገናኝ። ሰላም ቆዩ። ባይ ባይ።